እማቴ ወይ ትክክለኛ ስምሽ እማቴ ነው? ዲዋን ቢልዲንግ ላይ ነው እንዴ እቺ ልጅ የምትለው? ቢልዲንግ ላይ ነው ቪላ ነው? እማቴ ይው ፎቶ ቢልዲንግ ነው የኛ እኮ ፎቶ ነው። ኦኬ ቢልዲንግ ላይ ነው። አሁን ቢልዲንግ ውስጥ ምንድን ነው ነው ሴኩሪቲዎቹን ማናገር እዚህ ቢልዲንግ ላይ እንደዚህ ተብሏል ብለው ሴኩሪቲዎቹን ማናገር። ዲዋን ስንተኛ ፍሎር ላይ? ቆይ ማሚ እንትን ብላለች። ፖዝ ናት። ቆይ ሙኒኬ ሚውት አድርጋለች። ኤምኬ በውስጥ ጠይቃት እስኪ ልኬላታለሁ። ቆይ እንድታዩ ፓሪ ነው እኮ ያላችሁት። ኤምኬ ጀርባ ላይ ነው ያላችሁት። በጀርባ ነው። አዎ አሁን እናንተ ይሄ ሜዳ የለም ሜዳ አለ እኮ ሻራቶን። አሁን ሜዳው እዚህ ቀጥታ ዲዋን ብሎ ተጽፏል። ሜዳ አለ ቤቶች የመጨረሻ ላይ ስንያስ አሁን ወደ ሜዳው ነው መመለስ ያለባቸው። አዎ ዲዋን ስደርስ እዛው ጋር ነው። አሁን ሎኬሽኑን ላክልህ። ስንተኛ ፎቅ ላይ ሩም ነምበር ተናገሪ። የግቢውን ቁጥር እኮ ነው የሰጠውሽ። የግቢውን ማለት እኮ ቢልዲንግ አይደለም አይደል? ፎቅ አይደለም። ቤቱ ቪላ ነው። ፎቅ ላይ ነው። እዚህ ጋር ምንም አይነት ፎቅ የለም። ተቀበያት በእናትሽ። ሂጂ ውጪ በያታ። ውጪ ማርታ ሂጂ። ሸራተን ከፊት ለፊቱ አለ። እዚህኛው ቢልዲንግ ጋር ደግሞ አንተ ለእማቴ እኮ ቀላሉ ጥያቄ ቪላ ነበር እኮ ነው የነገርኩሽ። ቪላ ነው እኮ እዚህ አካባቢ ያሉት ቪላዎች ብቻ ናቸው። ቪላ ነበር እኮ ነው የነገርኩሽ። ማን ነው እንደዚህ የሚያደርገው? ቪላ ነበር የነገርኩሽ። ቪላ ነበር። እዚህ ጋር ፖሊስ የሚባል ነገር እንዳትወጪላቸው። ደርሻለሁ። ያዡ። ተደገፊው። አንቺ ተደገፊው። ዲዋን ቢዋን የባሏ ቤት ነው። ዲዋን ዲ ነው ሙሉ ዲዋን አገኛችሁ። ዲዋን ቢ ኤ ነው እዚህ ጋር ያለው እኮ ዲዋን ወይኔ የለም። ቢንዳዩን ሞኒት ቢንዳዩን ሴቶቹ ለምን አይወጡ? ለመቼ ቦታቸው ሊሆኑ ነው? ዘመን ቢዋን ላይ ቢዋን ጀረስ አድርግ። አጠገቡ ያሉ ሴቶች ሄሎ ሰላም አለይኩም اخوي انا ما اعرف المكان فهالمكان بيشترون واحدة بي1 ما اعرف التاون بي1 دي يلم بأكابابيهم ቢና በቃ ተሳስታ ነው ልጅቷ። ቢናው አንቺ እማ ዲዋን ተነገርሽ ያሉት ወደው ይወጡ። አረ ልጆቹን ወጡ ባያቸው በተሰጥቶ ልጆቹ ቢዋን ራሱ ይታል ዲዋን ራሱ ይገቡባት። ዲ የለም። ዲየቱ ጋር አለ። ቢየት አለ። ዲ እኮ አሁን አይቻለሁ። ዲ የለማ። እማቴ ዲዋን እማቴ ተረጋግሽ። ምንም አትሆኝም። ደማዋል ያኛዎች እየወጣ ማቲ እማቲ እስከዛ አንቺ ደውዪ ናይኗን ዋኑ ደውያለሁ። እማቲ የራሴን ድምፅ ነው እንደምሰማው። አንቺ እርግጠኛ ሁኚ። ቢ1 ነው ዲ1 ኤቢሲዲ ወላ ኤቢ ያላ ኮዝ ናት ነው ጠፋች። ኮዝ ናት። በዛ ጋር ሴትዮዋን ማን ነው? ስሟን ተናገራ። ሴትዮዋን ሽንት ቤቱን እየሰበሩ ነው። ሁለተኛ ላይ ጠራሽው። ቢ1 አዳምጪ። አንቺ አዳምጪኛ። ኤቢ ነው ቢ1
ነው እናንተ ያላችሁ ሜዳ አለ ብላለች እኮ ምልክት ማሚ ዲ የለም ነው በቃ ማሚ ቢ ላይ ግቢ አንዴ ልለፍ እሙዬ አንዴ ልለፍ እማቲ ያ አላ የለችም እኮ ዲየቱ ጋር የታል የሚባል የለም ሜዳ አለ ትላለች በማፑ ነው የመጣሁት አውቃይ እስኪ በዛኛው ያሉት ልጆች ወደ ውጭ ይውጣና ውጭ ዲዋን ዲ የሚባል ነገር እዚህ ጋር የለም ሜዳ የለም ዲ ነው የጻፈችው ዲዋን ነው ልጅቷ እየሰማች ነው አይደል ሳራ ምን በር ይኸውልሽ ምን አንድ ሁላችንም ታውቃለህ ሜዳ ቆይ መስጊድ አለ ወይ ይኸው ፖሊስም አለ እዚህ ጋር በቃ ነገር ፖሊስም አለ አቁሚያ ፖሊስ ይኸው ኦኬ ደርሻለሁ ያለ በቃ በያቸው ሙሪ በቃ አንቺ ይዘሽ ግቢ ልጅቷ ከነጭራሹ በቃ እታብድ ነው ትንሽ ታረጋጊያት ይዘሽ ግቢ አንቺ በቃ ሰላም አለይኩም እኮይ ይሄ የምትዋስለው ማሚ ሚውት አድርጌ ፖሊሶቹ ድምፅ እንዳይሰማ እዚህ ሚውት አረኳትኝ እኔ ካስ እናንተ ዝም በሉ ጋይስቆን የሚሉት እንስማ ቤቱን ሰበረው ጮሄ እንዴት ልክፈት ኡኡበይ ቀውጩ አሁን መቀወጫ ሰዓት ለገናሹ እንዴት ልክፈት አንድ ሰው ወደ እኔ መግባት አለበት ፖሊስ መደዳ አሁን ይሰማል አሁን ካንስሌሽን ተቀብያለሁኝ ራሴ ነኝ የከነሳኩት ፓስፖርት ተቀብያለሁ እየሄድን ያለነው የ24 ቀን ደሞዟንና ሻንጣዋን ልንረከብ ነው ከዛ እቤት ገብተን ሄደን እንተኛለን ነገ እንገናኛለን ከልቤ ነው አመሰግነው ጌታ ዘመናችሁ ይባረክ በእውነት በእውነት ትለያላችሁ አመሰግናለሁ እሺ አሜን በአምላካችሁ አሜን በደንብ ፎቶ አንሱን እንደዚህ በጣም ደስ ብሎኛል እውነት የኔ ምርቃት ደረሰ የኔ ምርቃት